እኔ እኮ ግርም የሚለኝ ማለት ነው ማንቸስተር ዩናይትድ የሆነ ተጫዋች ሲያስፈርም በቃ ተችው ብዙ ነው። አሁን ለምሳሌ ባለፈው ጊዜ ካስሚሮን ስናስፈርም 30 ዓመት ሆኖታል። ካስሚሮ መጨረሻው ላይ ነው። ግን እንዴት ማንቸስተር ዩናይትድ በ60 ሚሊዮን ፓውንድ ይገዛል ይህን ተጫዋች? ምን ማለት ነው ምናምን ብሎ በጣም ብዙ ሲተች ነበር። ደሞዙ በጣም ብዙ ነው ምናምን ሲባል ማለት ነው። ካስሚሮ ወደ ማንቸስተር ሲመጣ ከማድሪድ በ60 ሚሊዮን ፓውንድ ነው የመጣው። 30 ዓመቱ ላይ ነበረ። 5 ቻምፒዮንስ ሊጎችን የበላ ተጫዋች ነው። 3 ቻምፒዮንስ ሊግ ባክ ቱ ባክ የበላ ልጅ ነው እና በጣም ትልቅ ኤክስፒሪየንስ ያለው ተጫዋች ነው። ማንቸስተርን ዩናይትድን የሆነ ያክል አግዞታል ብዬ አስባለሁ። ግን ሁልጊዜም ማንቸስተር ዩናይትድ የሆነ ተጫዋች ሲያስፈርም በቃ ተችው ብዙ ነው። አሁን ለምሳሌ አርሰናል ሰሞኑን ያስፈረመውን ብሩኖ ጎማሬሽን ብናይ 29 ዓመቱ ነው። ኦልሞስት 30 እየገባ ነው። ግን 70 ሚሊዮን ነው የገዙት። አርሰናሎች በጣም ተጫዋች ያውቃሉ። ብሩኖ ጎማሬሽን በመግዛታቸው በጣም ትክክለኛ ውሳኔ ነው ምናምን ተብሎ ብዙ ነገር የተወራላቸው እና በጣም የሚገርማችሁ ነገር ብሩኖ ጎማሬሽ በዋንጫም ታሪክ ያለው ኤክስፒሪየንስ ቢኖር ካራባኦ ካፕ የበላ ተጫዋች ነው። ያን ያህል በጣም ትልቅ ቫልዩ የሚሰጠው ተጫዋች አይደለም። ከዛ ሲቀጥል ደግሞ በጣም የእድሜዎቹ መጨረሻ ላይ ነው የሄደው። ኬሪሩ ሊያልቅ ነው። ይህ ተጫዋች እኔ 70 ሚሊዮን ይገባዋል ብዬ አላስብም። ግን አንዳንዶቻችሁ ማንቸስተር የሆነ ተጫዋች ሲገዛ በጣም ኦቨር ፕራይስድ ነው፣ በጣም ውድ ነው፣ ለምንድን ነው የገዛው ምናምን ብላችሁ ትተቻላችሁ። አሁን ብሩኖ ጎማሬሽን ግን አርሰናል ሲገዛ ስታዩ በጣም ብዙዎቻችሁ ማለት ነው እያወደሳችሁ ነው። እና በዚህ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በጣም ስለገረመኝ ነው፣ የማንቸስተር ነገር ስለሚያንገበግበኝ ነው ይህንን ቪዲዮ የሰራሁት። መቻችሁ